ለቡቡ ከዚህ በፊት ቃል ገብተሽለት ነበር በምንም አይነት ሁኔታዎች ብትሆን ጥዬ ካልሄድም ብለሽው ነበር ያን ቃልሽን ደግሞ እኛም እናውቃለን ስለዚህ ቃልሽን ባታጥፊ ደስ ይለናል ሰላማችሁን አንድነታችሁን ስለምንፈልግ ወደ በፊት ተዳራችሁ ብትመለሱ ደስ ይለናል እኛ እየደበረን ነው የምሬ ነው የኔን ስሜት አይደለም እየተናገርኩኝ ያለሁት የሁሉንም ስሜት ነው እየተናገርኩኝ ያለሁት እና እባካችሁ ብትታረቁ ደስ ይለኛል ከልቤ ነው የምሬ ነው ምነግርሽ እና እባክሽ ይሄ ቪዲዮ ይደርስሻል ብዬ ተስፋ አደርጋለሁ ቤተሰቦቼ ይሄን ቪዲዮ ሼር አድርጉ እባካችሁ ወደሷ እንዲደርስ አድርጉላት ታይዋለችም ብዬ ተስፋ አደርጋለሁ እና ቡቡም የቻልከውን ያህል እስከ ጥግ ድረስ ታገል ይሁላ ጊዜ ለፍተሃል ስለሷ ተጨንቀሃል ስለሷ አልቅሰሃል ስለሷ ተከፍተሃል ስለዚህ እንደዚህ በእንደዚህ አይነት ተራና ቀላል ነገር እሷን ጥለህ መሄድ የለብህም ብዬ ነው ማስበው እባክሽ ሃይሚዬ እባክሽ ከልቤ ነው በጣም ከልቤ ነው መጠይቅሽ ወደ በፊትን ህይወትሽ እንድትመለሺ ምኞቴ ነው ያን ብታደርጊ ደስ ነው የሚለን እኛም የጨረቃ ፋሚሊዎችም ያን ነው የምንፈልገው ብሩኬም እንዳልኩ ነው ያለችበት ሄደ እሷን እንድታገኛት እሷን ወደ ቤት እንድትመልሳት እንፈልጋለን ያ ነው ፍላጎታችን ይደረግልን ሰላም ውድ የጆጆ ቲዩብ ቤተሰቦች እንዴት ናችሁልኝ አላችሁ ክብሩ ይስፋ እኔ በጣም ደህና ነኝ እናንተም ሰላም ትሆናላችሁ ብዬ ተስፋ አደርጋለሁ ያው ሰሞኑን አንዳንድ ነገሮች እየተፈጠሩ ቢሆኑም የሚደብሩ ነገሮች የሚያስከፉ ነገሮች እናንተን የሚያስለቅሱ እናንተን የሚያሳዝኑ ነገሮች በጣም እየተፈጠሩ ነው እንደምታዩት ከሆነ ያ ፊሊንግ ሁላችንም ጋር ነው ይሄ ስሜት ያለው የመደበሩ የመከፋቱ ምናምን ቪዲዮ ራሱ ለመስራት ወደ እናንተ ቪዲዮ ለማድረስ ራሱ ስመጣ እንዴት እየደበረኝ እንደምመጣ እውነት ምን እንደምል ራሱ ግራ እስከሚገባኝ ድረስ ጭንቅ እያለኝ ነው የምመጣውና ብቻ ይሄ ነገር ማብቂያው መቋጫው ቢደርስና ቶሎ ወደ መፍትሄው ገብተን ወደ ቀደሙ ደስታችን ወደ ቀደሙ ህይወት ብንመለስ ደስታችን ነው እንግዲህ ሰሞኑን እየተፈጠሩ ያሉት ነገሮች በጣም አስከፊ ነገሮች ነው ሃይሚዬም እንደዛ እያለቀሰች ቡቡም እንደዛ እየተከፋ ምናምን ስናይ በጣም ነው የሚደብረው ብቻ ፈጣሪ ያለው ነው እየሆነ ያለው ያስባለሁ እነዚህ ልጆች በጣም ብዙ ፈተናዎችን እየደረሰባቸው ነው ብዙ ነገሮች እየተከሰተ ነው በሃይሚም በኩል በቡቡም በኩል ያልሆኑ ነገሮች እየደረሱ ነው ነገር ግን በቃ ሁሉ በትዕግስትና በጽናት የሚታለፍ ነገር ነው አሁን እነሱ ከበዳቸው እንጂ ነገሩን በትዕግስትና በጽናት ማለፍ የሚችሉበት ሁኔታ መምጣቱ አይቀርም ብቻ ፈጣሪ ያለው ነው የሚሆነው ትላንትና ሐሰን ቪዲዮ ለቆ ነበረ ለቡቡ ያለችበትን ቦታ እነግረዋለሁ ምናምን እያለ ነገር ግን እኔ ሐሰን ይሄ አስመሳይነቱን እንጂ ይሄ ተንኮሉ እንጂ ምንም ለሱ አስቦ እያደረገ ያለው ነገር እየታየኝ አይደለም እያደረገ ያለው ነገር መልካም ነገር መስሎ ለራሱ ይታየው ይሁን አላቅም ግን በቃ የሰውን ህይወት የሰውን ፍቅር የሰውን ትዳር ብጥብጥ እያደረገ ያለ ልጅ ቢኖር አሁን ላይ ሐሰን ነው በአንድ በኩል እየወገነ ይሁን ለቡቡ አግዞ ይሁን ለሃይሚ አግዞ ይሁን አላቅም ምን እንዳሰበ ምን እንጃ ግን እያደረገ ያለው ነገር ግን ልክ እንዳልሆነ እያየነበት ነው ያለችበትን ቦታ ልንገርና ሂድ ምናምን አይነት ወሬ ጀምሮ ነበር ግን እንደዚህ እያለ ያለችበትን እንኳን አልተናገረም ከዝም ብሎ እልሁን አስጨረሰው የልጁን እልህ ነው ያስጨረሰው እንጂ ምንም ለብሩኬ የተናገረው አንዳችም ነገር የለም ቢናገር መሄዱ አይቀርም ብሩኬ ስለዚህ ግን አልተናገረም እሱ እንዴው ልንገርህ እያለ የሚያናድዱ ወሬዎችን እያወራ ነበር አብሮት እያሳለፈ የነበረውና በጣም እያናደደኝ ነበር ትላንትና በተለቀቀው ቪዲዮ ራሱ ማለት ነው እና ብሩኬ አንተም ማድረግ ያለብህ ነገር በጣም ብዙ ነገሮች አሉ ሃይሚ እዚህ ጋር ተከፍታለች ተደብራለች አልቅሳለች ተናዳለች ብዙ ነገሮች ልቧን ሰብሯታል ልቧን አስከፍቷታል ያን ነገር ደግሞ ተረርተክ እንደ ወንድ ተረርተክ ሴት ልጅ እንደዚህ አይነት ነገሮች ሊያጋጥሟት ይችላሉ ያን ነገር አስበክ አንተ ማድረግ ያለብህ መወሰን ያለብህ ውሳኔዎች አሉ እነሱን
ፈጠን ብለህ መወሰን ነው ያለብህ። መሄድም ካለብህ ወዳለችበት ቦታ በቃ ሄደ ሐሰንንም በግድ ቢሆን አወጣተ ልንገር የሚለው ይሄ ከልቡ እንዳልሆነ እርግጠኛ ነኝ። በግድም ቢሆን አወጣተ ያለችበት ቦታ ድረስ ሄደ ይዛት እንድትመለስ ነው የምንፈልገው። ምክንያቱም እኛ የእናንተን አብሮነት የእናንተን ሰላምና የእናንተን አንድነት ነው የምንፈልገው። ይሄን ነገር ደግሞ እንዲፈጠር ማድረግ ያለብህ አንተ ነህ፣ እንዲሆን ማድረግ ያለብህ አንተ ነህ። ያለችበት ድረስ ሄደ በቃ የመጣው ቢመጣም እንኳን ያለችበት ድረስ ሄደ እሷን ይዛት መምጣት አለበት ብዬ አስባለሁ። ምክንያቱም አሁን ልጅ አይደላችሁም እናንተ ትልቅ ሰዎች ናችሁ። በዚህ አይነት ነገሮች መረበሽ፣ በእንደዚህ አይነት ነገሮች መበጥበጥ ያለባችሁ አይመስለኝም። ስለዚህ ያለችበት ቦታ ሄደክ ሐሰንንም ቢሆን በግድ አወጣተክ መጠቀም ያለብህን ነገሮች እንዳለ ተጠቅመ ሐሰን ያለችበትን ቦታ ከልቡ በስነ ስርዓት እንዲነግር አድርገ ልጁ እውነቱ የሚናገር ከሆነ ሄደ ያለችበት ቦታ ይዛት እንድትመጣ ነው የምንፈልገው። ወደ በፊት ህይወታችሁ እንድትመለሱ ነው የምንፈልገው። በቃ እናንተ በጣም ብዙ ፈተናዎችን አሳልፋችሁ አይታችኋል። ብዙ ችግር ተወጣችኋል። ይሄ ለምን ያቅታችኋል? ለምን በተራ ነገር ትሸነፋላችሁ? ለምን በተራ ነገር ትወድቃላችሁ? ቡቡ ስንት ነገር አድርገሃል አንተ አይደለ? እሷን ለማግኘት ስንት ነገር አሳልፈሃል። ታዲያ ይሄኛውን ነገር ማድረግ እንዴት ያቅታል? እኔ በጣም ነው እየገረመኝ ያለው እውነት። ታይሚም ቢሆን ይሄ ቪዲዮ እንዲደርስሽ ይሄ የሚደርስሽ ከሆነ የምታየው ከሆነ በቃ ወደ በፊት ሰላምሽ ብትመለሽ፣ ወደ በፊት ህይወትሽ ብትመለሽ የተሻለ ነው ብዬ ነው ማስበው። ምክንያቱም አሁን ላይ ያንቺን ውድቀት የሚፈልጉ ብዙ ሰዎች አሉ። ያ ደግሞ እንዲሆን ለምን ተፈቅጃለሽ? በጣም የናንተን ይሄ ማልቀስ የናንተን መከፋት የሚፈልጉ ብዙ ሰዎች አሉ። ያ እንዲሆን ለምን ተፈቅጃለሽ? ለምን ወደ በፊት ህይወትሽ ለምን ወደ ትዳርሽ አትመለሽም? ለምን ወደ ደስታሽ ወደ ባልሽ ለምን አትመለሽም? ያ እኮ ነው መሆን ያለበት። እና እባክሽ ብትመለሺ ብሩኬ ማጥፍቶ ከሆነ ይቅርታ አድርገሽለት ወደ በፊት ትዳርሽ ብትመለሺ፣ ወደ በፊት የፍቅር ግንኙነትሽ ብትመለሺ፣ ወደ ደስታሽ ብትመለሺ ደስ ነው የሚለን። እና ያለው ነገር ጥሩ ባይሆንም መጥፎ ነገሮች እየተከሰቱ ቢሆንም ሰላም እየራቀ ቢሆንም አንቺ ግን ተስፋ መቁረጥ እንደሌለብሽ ማድረግ ያለብሽን ነገር ቶሎ ማድረግ እንዳለብሽ ከብሩኬ ጎን መሆን እንዳለብሽ። ልጁ እየተጨነቀ ነው፣ እየተከፋ ነው። ካጠገቡ ጓደኞች ነን ያሉት ጓደኞቹ እንኳን ካጠገቡ የሉም። ስለዚህ እባክሽ ካንቺ በላይ ለሱ ጓደኛ የለውምና ካንቺ በላይ ለሱ ቅርብ ሰው የለውምና እባክሽ ሃይሚ ወደ ብሩኬ ብትመለሺ ደስ ነው የሚለን። ያለሽበትን ብታሳውቂው ሐሰን የሚያሳውቀው አይመስለኝም። ግን አንቺ ቪዲዮ ባለፈው ለቀሽ ነበረ። አሁንም ድጋሚ ተለቅ ያለሽ ብዬ ተስፋ አደርጋለሁ። በዛ ቪዲዮ ግን ያለሽበትን ብትናገሪ እሱ መቶም ቢሆን ይቅርታ ይጠይቅሻል፣ መቶም ይወስድሻል። ምክንያቱም ላንቺ ያለውን ፍቅር እናውቃለን። ላንቺ ያለውን ይሄ ማሰብ ላንቺ ምን ያህል እንደሚያስብ ላንቺ ምን ያህል እንደሚያደርግ እናውቃለን። የጨረቃ ፋሚሊዎች ደግሞ የእናንተን አብሮነት፣ የእናንተን አንድነት፣ የእናንተን ሰላም፣ የእናንተን ፍቅር ነው የምንፈልገው። እውነት ናፍቃችሁናል። እንደዛ አብራችሁ የምታሳልፉት ነገር በጣም ናፍቆናል። ያን ነገር ተረድተሽ ለቤተሰብሽ፣ ለኛ፣ ለፋሚሊዎችሽ፣ ለጓደኞችሽ ብለሽ ተመልሰሽ ወደ በፊት ህይወትሽ ብትመለሽ ደስ ነው የሚለን። እውነት እኔ የምሬ ነው። ቪዲዮ ራሱ ለመስራት ስመጣ እየደበረኝ ነው ምሰራው። ምክንያቱም ያለው ነገር ጥሩ አይደለም። ያለው ነገር እየሆነ ያለው ነገር መልካም ስላልሆነ አንቺ ማልቀስሽን አላቆምሽም። ብሩኬ እዚህ ጋር መከፋቱን አላቆምም። እነ ሐሰን እዛ ጋር ያልሆነ ነገሮችን ማድረጋቸውን አላቆሙም። እነ ፍጹም እንኳን አጠገቡ የሉ። ምን እንደሚያስቡ ምን አይነት ጓደኞች እንደሆኑ አላውቅም። ብቻ በጣም የሚደብሩ ነገሮች እየተከሰቱ ነው። ሃይሚ ያን ተረድተሽ ለቡቡ ከዚህ በፊት ቃል ገብተሽለት ነበረ። በምንም አይነት ሁኔታዎች ብትሆን ጥዬ ካልሄድም ብለሽው ነበር። ያን ቃልሽን ደግሞ እኛም እናውቃለን። ስለዚህ ቃልሽን ባታጥፊ ደስ ይለናል። ሰላማችሁን፣ አንድነታችሁን ስለምንፈልግ ወደ በፊት ትዳራችሁ ብትመለሱ ደስ ይለናል። እኛ እየደበረን ነው። የምሬ ነው። የኔን ስሜት አይደለም እየተናገርኩኝ ያለሁት፣ የሁሉንም ስሜት ነው እየተናገርኩኝ ያለሁት። እና እባካችሁ ብትታረቁ ደስ ይለኛል። ከልቤ ነው፣ የምሬ ነው የምነግርሽ። እና እባክሽ
ይሄ ቪዲዮ ይደርስሻል ብዬ ተስፋ አደርጋለሁ። ቤተሰቦች ይሄን ቪዲዮ ሼር አድርጉ ባካችሁ፣ ወደሷ እንዲደርስ አድርጉላት። ታይዋለችም ብዬ ተስፋ አደርጋለሁ። እና ቡቡም የቻልከውን ያህል እስከ ጥግ ድረስ ታገል። ይሄውላ ጊዜ ለፍተሃል፣ ስለሷ ተጨንቀሃል፣ ስለሷ አልቅሰሃል፣ ስለሷ ተከፍተሃል። ስለዚህ እንደዚህ በእንደዚህ አይነት ተራና ቀላል ነገር እሷን ጥለህ መሄድ የለብህም ብዬ ነው ማስበው። እና የጨረቃ ፋሚሊዎች እናንተም ይሄኛውን ስሜት ትጋሩኛላችሁ ብዬ ተስፋ አደርጋለሁ። ምክንያቱም የነሱን ሰላም ስለምትፈልጉ እና እንዳልኳችሁ ነው። ቪዲዮ ስሰራ እየደበረኝ ነው የምሰራው። ብቻ የበፊት አካውንቴም እንደተዘጋ ታውቃላችሁ። በዛም ምክንያት ቪዲዮ ራሱ ስሰራ እያስጠላኝ ነው። ጀስት በቃ እናንተ ጋር ለመድረስ ወደ እናንተ ለመምጣት ስለፈለኩኝ ብቻ ነው ቪዲዮ የምሰራው እና የምለቀው። ምክንያቱም ማወቅ ያለባቸው አንዳንድ ነገሮች አሉ። እነሱን ወደ እናንተ ለማድረስ ስል ነው ቪዲዮ የምሰራው እንጂ የበፊት አካውንቴ ከተሰረቀ በኋላ ምንም የመስራት ፍላጎቴ ውርድ ነው ያለው። እና ውድ ቤተሰቦች ይሄን ቪዲዮ ሼር አድርጉ፣ ቡቡ ጋርም እንዲደርሰው ማድረግ ያለበትን ነገር እንዲያደርግ እንትን ብትሉ ቪዲዮን ሼር በማድረግ ብታግዙኝ ደስ ይለኛል። እና ቡቡም እንዳልኩ ነው ማድረግ ያለብህን ነገር ብታደርግ ጥሩ ነው። ምክንያቱም አሁን እየተሰሙ ያሉኝ ነገሮች አሉ ማለት እኔ የሰማዋቸውም ነገሮች አሉ። እንደዚህ አንዳንድ ጭላጭሎች ያው አንተ ሞር በደንብ ብታጣራ ደግሞ ከዚህ በላይ ትሰማለህ ብዬ አስባለሁኝና ዱባይ እንዳለች እና እዛ እንደሄደች አንዳንድ ወሬዎች እየሰማሁኝ ነው። እንደዛ ከሆነ ደግሞ በቃ አንተም ፓስፖርት አለ ዱባይ ደግሞ ለመሄድ ከዚህም በፊት ሄደ ስለምታውቅ ለመሄድ ለአንተም ለመሄድ በጣም ቀላል ነው። ትኬት መቁረጥ ነው የሚጠበቅብህ። አንዳንድ ነገሮችን ፎርም ኦንላይን አስይዘህ ያለውን ነገር ማስኬድ ነው ያለብህ። ዱባይ ሄደ ያለችበት ሄደ አፈላልጋት። አንተ ደግሞ እዛ ከሄድክ እሷ ባንተ እንደማጨክን ግልጽ ነው። እዛ ድረስ ደርሰህ አንተን ሳታገኝ እንደማትመለስ እርግጠኛ ነኝ። ምክንያቱም እያለቀሰች ፍቅሯን ስትገልጽልህ ነበረ። ስለዚህ እርግጠኛ ነኝ እኔ በጣም በቃ በደንብ እርግጠኛ ነው። ቢያንስ ከ75% በላይ እርግጠኛ ነኝ ያለችው ዱባይ ነው። ዱባይ ድረስ ሄደ እሷን ይዛት እንድትመጣ ነው የኔ ፍላጎት። እና እባክህ እንደዚህ ብታደርግ ደስ ነው የሚለን። ምክንያቱም የእናንተ አብሮነት ነው ደስ የሚለው። ይሄ የእናንተ ፍቅር በቃ ፕራንክ እያደረጋችሁ የምታሳልፉት ህይወት የእናንተ ይሄ እኛን ለማሳቅ የምታደርጉት የምትሰሩት ቪዲዮዎች ምናምን ነው እኛን ደስ የሚያሰኛ። የእናንተ ይሄ እያለቀሳችሁ እየተከፋችሁ በዛ በኩል እየተጣላችሁ ምናምን የምትሰሩት ይሄ የሚሰራው የሚለቀቀው ቪዲዮ ለኛ ይሄ ጭንቀት እንጂ ምንም አይነት ደስታ እያመጣ አይደለም። እውነቴን ነው፣ ከልቤ ነው የምናገረውና እባክህ ቡራ ያለችበት ድረስ ሄደ ያለችበት ድረስ ሄደ ዳንጫን ይዛት ነው። ምክንያቱም አብሮነታችሁን ነው የምፈልገው። ውድ ቤተሰቦች ተመልሰው ወደ በፊት ህይወታቸው እንደሚመለሱ ተስፋ አድርጋለሁ። ይሄ ወደ ደስታቸው እንዲመለሱ ተስፋ አድርጋለሁ። ትላንትና የሆነ ግጥም ጽፌ ነበረ፣ ያው የለቀኩት ግጥም ነበረ። ከልቤ ነው ያ ግጥም። ይሄ ስታለቅስ ስትከፋ ሳይ ነው በጣም ይደብረኝና የሆነ ግጥምም ነበረ። ምን ቢከፋሽም እንኳን ባይደላሽም እንደበፊት የኔ ቆንጆ አታልቅሽ በዳይ ፊት፣ ስኬትሽ እንዳሰብሽው ቶሎ ባይሰምር አወዳደቅሽ ምንም ባያምር አታማሪ ከቶ ቅንጣት ባንቺ ያልተጀመረ ወድቆ መነሳት አግኝቶ ማጣት። ህይወት አይደል ውጣ ውረድ መች ይጠፋል፣ እስኪ ደላሽ ብዙ ያለፋል። ቢሆንም ግን ባይደላሽም እንደበፊት የኔ ቆንጆ አትከፊ አታልቅሽ በዳይሽ ፊት የሚል ግጥም አለና ስታለቅስ ብዙ የሷ በዳዮች ብዙ እሷን ስታለቅስ ስታነባ ሲያዩዋት ደስ የሚሏቸው ሰዎች አሉና ስታለቅስ እነሱ ሰዎች እንዲያዩዋት አልፈልግም እውነት። ምክንያቱም ምን ያህል ጠንካራ እንደነበረች፣ ምን ያህል ጎበዝ እንደነበረች፣ ምን ያህል ሁሉ ነገሮችን ችላ እዚህ ደረጃ እንደደረሰች እንደምታውቁት ከዚህ በፊት ብዙ ነገሮች አሳልፋለችና ያን ነገሮች ሁሉ ታግላ ያን ነገሮች ሁሉ አሸንፋ እዚህ ደርሳ አሁን በእንደዚህ አይነት ነገር ልቧ ተሰብሮ እያለቀሰች እየተከፋች ቪዲዮ እየሰራች ስትለቅ ማየት አልፈልግም። ከልቤ ነው ማየት አልፈልግም። እና
እባክሽ ሀይሚዬ እባክሽ ከልቤ ነው በጣም ከልቤ ነው የምጠይቅሽ ወደ በፊት ህይወትሽ እንድትመለሺ ምኞቴ ነው። ያን ብታደርጊ ደስ ነው የሚለን። እኛም የጨረቃ ፋሚሊዎችም ያን ነው የምንፈልገው። ብሩኬም እንዳልኩ ነው ያለችበት ሄደ እሷን እንድታገኛት እሷን ወደ ቤት እንድትመልሳት እንፈልጋለን። ያ ነው ፍላጎታችን ይደረግልን ነው የምንለው። ሌላ ምንም ምለው ነገር የለም እና ወደ ቤተሰቦቼ ቤቱን ሰብስክራይብ አድርጉ፣ ይሄን ቪዲዮ ሼር አድርጉ። ብዙ መለቅላችሁ ብዙ እናንተ ጋር ላደርስ የምፈልገው ቪዲዮዎች አሉ። እነዛ ቪዲዮዎች ደግሞ እናንተ ጋር በተሳካ ሁኔታ እንዲደርስ ቤቱን ሰብስክራይብ አድርጉ። እንደምታውቁት የበፊት አካውንቴ ከ5000 በላይ ሰብስክራይብ ነበር። አሁን ግን 1000 እንኳን አልገባውም። ከ1000 እንዲበልጥ ቤቱን ሰብስክራይብ በማድረግ ያግዙኝ። እወዳችኋለሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። መልካም ጊዜ፣ መልካም ስራ፣ መልካም ህይወት እመኝላችኋለሁ። ደህና ሁኑ። ቻው